እኔ ቲክቶክ ላይ የመጣሁት ቦይፍሬንድ አጣብሼ ትዳር ላስይዛችሁ አይደለም። አይ ቲንክ ከአንዳንድ ሴቶች ጋር የተሸዋወድ ነው ነገር አለ መሰለኝ። አላማዬን በተያያዘ ማለት ነው። ቲንደር አይደለሁም ወይም በምብል አይደለሁም ወይም አይ ዶንት ኖ ማች ሜከር አይደለሁም። ማግባት መውለድ የግል ምርጫ ናቸው። ማግባት የምትፈልጊ ከሆነና ማግባት የምትፈልጊውን ሰው ካገኘሽ አግቢ። መውለድ ዝግጁ ከሆንሽ ውለጂ። ያ ፐርሰናል ምርጫሽ ነው። እኔ መጥቼ የምነግርሽ ነገር አይደለም። ለምን ያንን ነገር ከኔ እየጠበቃችሁት እንደሆነ አልገባኝም። አንዳንድ ሰዎች በጣም ብዙ ሴቶች እየወቀሳችሁኝ ነው። ሴቶችን እንዲጋቡ አታወራም፣ ሴቶችን እንዲወልዱ አትመክርም ምናምን እያላችሁ ኖ፣ ያ በምክር የሚሆን ነገር አይደለም። እኔ መክሬያቸው አይደለም እዛ ፖይንት ላይ መድረስ ያለባቸው ሴቶች። በመጀመሪያ ደረጃ ቀጥል፣ ሴት ልጅ አግቢ ውለጂ ለማለት እናቷ አለቻት፣ አክስቶቿ አሉ፣ ቤተ ዘመዶቿ ቤተሰቦቿ አሉ፣ ጎረቤቶቿ አሉ፣ ማህበረሰቡ አለ። ሶሻል ሚዲያ ላይም ብትወጣ አግቢ ውለጂ እያለ የሚወተውታት በጣም ብዙ ነው ሴት ልጅ። እኔ እዛ ላይ ተጨማሪ አላስፈልግም። በዋነኝነት ደግሞ የኔ አላማ ሴቶችን በእውቀትና በገንዘብ ራሳቸውን እንዲችሉ ማድረግ ነው። እንዲማሩ፣ እንዲሰሩ፣ የራሳቸውን ነገር እንዲይዙ ማድረግ ነው። ሴቶችን ስለሚታየውም ስለማይታየውም ጥቃት ማሳወቅ፣ ከዛ ጥቃት እንዴት ራሷን ልትጠብቅ እንደምትችል ኢንፎርሜሽን ማቀበል ነው አላማ። ትዳርና ከሪሌሽንሺፕ ጋር የምነካካው ወድጄ አይደለም። ሴቶች በብዛት የሚጠቁት ትዳር ውስጥ ሪሌሽንሺፕ ውስጥ ስለሆነ ነው። ጉልበታቸውም የሚበዘበዘው ትዳር ውስጥና ሪሌሽንሺፕ ውስጥ ስለሆነ ነው እዛ ውስጥ የምገባው እንጂ ፈልጌ አይደለም። አግቡና የውለዱን ስብከት ለምን ከኔ ኤክስፔክት አድርጋችሁ እንዴት እንደዚህ አላለችም ብላችሁ ወቀሳ ውስጥ እንዴት እንደምትገቡ አይገባኝም። ማግባትሽና መውለድሽ እኔን አይመለከተኝም። ማግባት ከፈለግሽ አግቢ፣ መውለድ ከፈለግሽ ውለጂ። እሱ የራስሽ ምርጫ ነው። ትዳር ውስጥ ስትገቢ የሚደርስብሽ ጭቆናና ጥቃትና ጫና እሱን ይመለከተኛል ብዬ የመጣ ያለሁት። መብትሽና ግዴታሽን ታውቂዋለሽ ወይ? እሱን ይመለከተኛል ብዬ የመጣው እሱ ነው የሚያሳስበኝ። አግቡና የውለዱ ስብከት ከሆነ የፈለጋችሁት እዚህ ፔጅ ላይ አታገኙትም፣ አትልፉ። እኔ የምሰብክሽ እንድትማሪ፣ ገንዘብ እንድትይዢ፣ መብትና ግዴታሽን እንድታውቂ፣ ዋጋሽን እንድታውቂ፣ በራስሽ እንድትተማመኝ፣ የጀርባ አጥንት እንዲኖርሽ፣ ቆዳሽ እንዲወፍር፣ ጠንካራ ሴት እንድትሆኚ ነው። ፕሊስ እየተግባባን ከጀጅመንት የራቀ አጠር ያለ ኮንቨርሴሽን እናድርግ። ባለሽ ግንኙነት ውስጥ ፓወር እንዲኖርሽ የምትፈልጊ ከሆነ ያ ግንኙነት ይለቅ ቢባል ከዛም ሰው ቢመጣ ካንቺም ቢመጣ ምት አይነት ሰው አይነት መሆን የምትፈልጊ ከሆነ መንገድሽ የተባረከ እንዲሆን የምትፈልጊ ከሆነ በዛ ግንኙነት ውስጥ ምንም አይነት ካፍሽ ሳይከፈት ካፍሽ ምንም አይነት ቃል ሳይወጣ ከዛ ሰው ወዲያውኑ ክብርን ማግኘት የምትፈልጊ ከሆነ ይሄዳል። Do not sleep with them. Do not sleep with them. That's it. ምንም ሽሉክሉክ ያለ መንገድ የለውም። I know it's harsh. I'm sorry, ግን I had to say it. Like ዲኤምን ባሳያችሁ ታዝናላችሁ እና እድሜያቸውን ብታዩ ይበልጡኑ ታዝናላችሁ። ኦኬ ይሄ በብዙ ሰዎች በትሬንድ ወይ በተለያየ እንትን የተሰጠ ቦክስ ውስጥ ፊቲንግ ለማድረግ ለምን እንደሚሞክሩ ህፃናቶች በተለይ አላቅም። like you still can be a baddie and a virgin at the same time. like you can be a virgin and loud at the same time. Look at me, I'm that bitch, but at the same time you know it's okay. I don't know like እንደዚህ ማን ሼም ለማድረግ እንደሞከረ ራሱ አላውቅም። እዚህ አሜሪካ ቢሆን ካልቸራቸው የነሱ ሌላ ስለሆነ እሺ ተብሎ ይታለፋል። ኢትዮጵያ ውስጥ እየተኖረ እንደዚህ አይነት አመለካከት ለማራመድ ግን ትንሽ ይከብዳል። በብዙ አይነት መንገድ አሸናፊ ነው የምትሆኚው። ከአምላክሽ ጋር ትገናኛለሽ ሳታስቢው። መንፈስሽ የነጻ ነው የሚሆነው። የትም እዚህም እዛም ተቀዘምዝሞ ያመጣውን ስሜት አንቺ ጋር ዳምፕ አይደረግም። ደግሞ ወይ ያ ሰው መጥፎ ኢንቴንሽን ኖሮት which is most of the time dating ላይ happen የሚያደርግ ነገር ከተለያያችሁ በኋላ ትሩ ከለሩ ቢወጣ ይሄን ባላረግ ይሄን ባረግ ይሄን ስላደረኩ ነው የሚባል አይነት ማውጣት መውረድ የለም። የጭንቅላት ሰላም ራሱ አለው። አደረግሽም አላደረግሽም ተኪዶ መወራቱ እንደሆነ አይቀርም። የኔን የህይወቴን ታሪክ ያጋጠሙኝን ነገሮች ብነግራችሁ ትስቃላችሁ። ያልተፈጠረ ነገር ማለት ነው። እናንተም ላይ happen የማድረግ ቻንሱ በጣም ከፍተኛ ነው። ወደው ከሚያደርጉት በላይ በጣም ሼም ተሰምቷቸው ወይ ከሰዎች በሆነ መንገድ ብሌንድ ለማድረግ ብለው እንትን የሚሉ ሰዎች ደግሞ በጣም ነው የሚገርመኝ እነሱ። ይሄንን ምክሬን በቁጥር ግለጭልኝ ከተባለ 18 19 20 21 22 ከ18 በፊት የሚፈጠር አይመስለኝም ብዬ ስላሰብኩ ነው። ይሄ ጭንቅላታችሁ ራሱ አመዛዝኖ ለመወሰን በቂ ስላልሆነ ከእንደዚህ አይነት ኤክስፖዠር መራቅ ነው ያለባችሁ። ጓደኛ ወንድ የሚገፋፋችሁ ከሆነ ሙሉ ለሙሉ
ራሳችሁና ቤተሰባችሁ ላይ ትምህርታችሁ ላይ ፎከስ ማድረግ ያለባችሁ እድሜ ላይ ያላችሁት። አይ ኖ this is a very sensitive topic because ያደረጉት ሰዎችስ ምን ይላሉ? ግን በዚህ ፍርሃት ደግሞ I feel like በጣም ትውልድ እያለቀ ይመስለኛል። በጣም ፋሽን እና ትሬንዲ በሆነ መልኩ ይሄን ነገር ፕሪፈር የማታደርግ ሴት በጣም ቦሪንግ እና እንትን ያችኛዋ የምታደርገዋ ሴት ግን በጣም ባዲ እና በቃ ራሷን ኖ አይደለም፣ እንደዛ አይደለም። ማተር ኦፍ ፋክት በጣም ዊን ዊን የሆነ ሲቹዌሽን ነው የምነግራችሁ። ካለምንም መጣርና ካለምንም እንትን it's a short path of gaining a respect from your partner. okay አየሩን ለማጥራት አጭር የሆነ ኮንቨርሴሽን ከመግባታችሁ በፊት ኦፍ ኮርስ ይደረጋል። ምንድነው ኢንቴንሽን? ምንድነን like ምንድነው የምትፈልገው? what are you looking for? that's it። ከዛ በኋላ መልሱን ተከትላችሁ አይ እኔ አጭር የሆነ ነገር የምፈልገው ካለ የኔ ምክር እየሰማችሁ ነው መተው ነው። ምንም አጭር የሆነ ምንም ነገር የለም ካንተ በስተቀር። ኤኒዌይስ አይ ረጅም ነገር ነው ማስበው ከተባለ ደግሞ ኦ የኔ አመለካከት እንደዚህ ነው ካንተ ጋር አላይን ሊያደርግ ይችላል ብታስባለህ? መልሱን ትሰማላችሁ። ማያረግ ከሆነ ደግሞ ኦኬ አይ ሪስፔክት ዳት። ይሄን ጥያቄ የምታደርጉት አታሽት ከሆናችሁ በኋላ አይደለም። ሁላችንም አይተን መጀመር የማንፈልገውና የምንፈልገው አይነት ታይፕ ኦፍ ፐርሰን አለ፣ ታይፓችን አለ። ሶ አይታችሁ ከዛ ሰው ጋር ገና በጣም እንትን ሳትሉ ነው ያንን ኮንቨርሴሽን የምታደርጉት። ደግሞ ሄዳችሁ ከስሙን በፊት ምንድነው አላማ ልትሉት አትችሉም። ግን ገብታችሁ አይደል የፈለኩት ነገር ሶ እንደዚህ አይነት ኮንቨርሴሽን ተደርጎ ነው የሚጀመረው። ተጀምሮ አይደለም እንደዚህ አይነት ኮንቨርሴሽን የሚደረገው። ከማን ጋር እንደምታወሩ ከማን ጋር ምን አይነት ነገር እንደምትፈልጉ ማወቅ አለባችሁ። ማን ጋር እንደሆናችሁ ማወቅ አለባችሁ። ይዋሽም አይዋሽም ከሱ አፍ ግን ይውጣ። ከዛ በኋላ ላይ የሆነ አደረግ ቢያደርግ ወይ የሆነ ተግባር ሲያደርግ ብታገኙት እንደ ትልቅ ሰው አመለካከት ውሳኔያችሁን ተወስናላችሁ። በተረፈ ግን ፕሊዝ ድጋሚ የማታገኙትን ህይወት ለስፉል በሆነ ወይም ደግሞ ለስቲ በሆነ እንትን አታባክኑት። በጣም ተከብራችሁም በጣም ደስተኛ የሆነ ህይወት መኖር ትችላላችሁ። በተለይ ደግሞ በልጅነታችሁ በጣም ብዙ ኦፕሽን ባላችሁ ሰዓት። ትልቅ ሰውም ኦፕሽን አለው ግን ከማን የትኛውም ወንድ መጥቶ ቨርጂን ነሽ እንዴ ብሎ ሼም ለማድረግ የሚሞክር ወንድ ካለ እመኝኝ ቤት ውስጥ ሲገባ አንቺን አውርቶ እህቱ ቤት ከሌለች በሰዓቷ የሚገላት አይነት ወንድ ነው፣ ወንድም ነው። ከአንድ ሴት ጋር እኔ የሆነ ጊዜ ትዝ ይለኛል ውጪ የሆነን ወንድ እያወራሁት ኧረ ቤት መሄድ አለብኝ ስለው ለምን ቆይ ምናምን ትንሽ ቆይቼ ገዛ እህትን እዚህ ጋር ብታያት ምንድን የምትላት ስለው እገላታለሁ ነው ያለኝ። ስለዚህ እኔ ምንድን ነኝ ታዲያ? ትክክል እንዳልሆነ እያወቅህ ከሆነ ለምን እዚህ ጋር የምቆመው? በል ዞር በል ብዬ ወደ ቤቴን የገባሁትኝ። ገረመኝ። አትሊስት ትክክለኛውን መልስ እንኳን ስሰማ ምን ትላለች ብሎ ለመዋሸት እንኳን አልሞከረም። ገብታችሁ ያላችሁ የፈለግኩት። ስለዚህ ትክክለኛው ነገር ዲፕ ዳውን ምን እንደሆነ ያውቃሉ፣ ግን ጊዜያዊዋን ነገር ለማግኘት እናንተን ነው ሚስሌድ እያደረገው ያሉት። ስለዚህ የራሳችሁን የሆነ አመለካከት መያዝ ትርጉም ያለው እዚህ ጋር ነው። እንደዚህ አይነት ሰው ስታገኙ ነው ኦልሬዲ የነቃ አእምሮ ስላላችሁ ዞር በል ብላችሁ ትክክለኛውን ነገር ለማድረግ ይሞክራል ጭንቅላታችሁ። ላይክ ሰልፍ ሪስፔክት ሊኖር ይገባል። ላይክ ግዴታ ሰልፍ ሪስፔክት ሲባል አሁን የሆነ ሰው መጥቶ ከፊቴ ሙልጭ አድርጎ ሲሰድበኝ ምን ማለት ነው ማለት አይደለም። ሰልፍ ሪስፔክት እሱ ብቻ አይደለም። ሰውነቴን ላከብረው ይገባል። ሰውነቴን የሚነካውን ሰው መምረጥ አለብኝ። ሰውነቴን የሚያየው ሰው መምረጥ አለብኝ። የሚያይበትን ጊዜ መምረጥ አለብኝ። ከትዳር በፊት የትዳርን አክሰስ ለማንም ሰው መጥቶ ሊሰጠው አልችልም፣ ትዳር ሳይሰጠኝ። ገባችሁም ብላችሁ ሰው ይሄ ማለት ምን ማለት ነው? አብሮ ተተኝቶ ኔክስት ዴይ ግን ቁርስ ስሪልኝ ስልሽ ቀለበት ቤት አለ ማለት ለእኔ ይሄ ቀልድ ነው። ገባችሁ? ምን ጊዜ ጸጸት የመጥፎ የተቃራኒው መንፈስ አታክ የሚያደርግበት መንገድ ነው። ጸጸት ሁልጊዜም የሱ ነው። ገባችሁ? ባለፈው ያልኳችሁ ምሳሌ ደግምላችኋለሁ። አንድ ባስ ውስጥ ገብታችሁ ወደ ቤታችሁ እየሄዳችሁ ባሱ የቤታችሁ መውረጃ ቢያልፈው በሄዳችሁ ቁጥር ዝም ባላችሁ ቁጥር የምትመለሱበትን መንገድ እያራቃችሁት ነው የምትሄዱት። እናንተም ነገ የምትጸጸቱበትን ነገር እየጨምራችሁት ነው የምትሄዱ። አሁን ኬኪን ላይ ያደርግ ይችላል። አሁን ጭንቅላችሁ ላይ ነቃ ይችላል። ሆፕፉሊ ይሄ ቪዲዮ ይሆናል የሚያነቃችሁ። አላውቅም። አንድ ሰው ከሆነ ራሱ የቀየረልኝ እኔ እግዚአብሔርን እሱ ነው የምፈልገው። ግን ይሄን የጸጸት እንትን አጠራቅማችሁ የሆነ እድሜ ላይ ልክ እንዳልሆነ ትረዱታላችሁ። ከዛ በኋላ ነው እንግዲህ የሂሊንግ ፕሮሰሱ ሲጀምር ይሄ መንገድ የሚጀምረው። ስለዚህ just don't do it። አሁን የጀመራችሁ ወይ አሁን ላይ ይሄ ነገር ሜቢ ላይክ ነው ኦልሬዲ ያደረገው ሰው ካለ ተመልሳችሁ መቼም ቨርጂን ነው ማለት ይገብዳል። ወይ ደግሞ መንፈሳችሁ እንዴት ነው be celibate like ከትዳር በፊት ምንም አለማድረግ መቀየር ይቻላል። it's never late just ህይወታችሁን በማይሆን ዲሲዥን እየሞላችሁ መጨረሻ ላይ ይከብዳችኋል። so I love you guys። ይሄ የኔ ጀጅ ያርኳችሁ አይደለም። I'm trying to be like maybe የኔ ሀሳብ ከረዳችሁ ብዬ ነው። ወዳችኋለሁ። ባይ